ካፓቺ የኢጣሊያ ከተማ ናት። እስከዛሬ ብዙ ታሪክ ያላት ሲሆን ግን አልተወራላትም። ካፓቺ በዓለም ላይ ከ150 ዓመት በላይ የሆነው ኮዛ ኖስትራ የሚባለው ውስብስብ የማፊያ ቡድን አባላት ያሉባት ከተማ ናት። Cosa Nostra, the Sicilian Mafia. ኮዛ ኖስትራ የሚባሉት የማፊያ ቡድን ከኢጣሊያ አልፋው እስከ ቻይና፣ ሩሲያ፣ ዩክሬን፣ አልባኒያ እንዲሁም አሜሪካ ድረስ ጠንካራና ውስብስብ አሰራራቸውን በመዘርጋት የዓለምን ፖለቲካ ንግድ ላይ ተጽዕኖ አሳድረዋል። አንዳንድ ባለስልጣናት ስልጣናቸውን ለማስጠበቅ ሲሉ ከነዚህ የማፊያ ግሩፖች ጋር በድብቅ ይሰራሉ። ማፊያ በመንግስት ህጋዊ መዋቅር ውስጥ በመስረግ የራሱን ጥቅም የሚያራምድ መሰሪ ድርጅት ነው። ኮዛ ኖስትራ የሲሲሊ ማፊያ ሚስጥራዊ ድርጅት ነው። በጥሬ ትርጉሙ የኛ ጉዳይ አውራ ፊር ማለት ነው። ኮዛ ኖስትራ የራሱ ግዛት ያለው መንግስት መሰል የማፊያ ቡድን ሲሆን በተወሰነ ቦታ የራሱን መንግስታዊ ጥላ ዘርግቶ ግብር ወይም ታክስ ያስከፍላል። የኮዛ ኖስትራን የማፊያ ቡድን የሚመራው የሁለት ዓለሞች አለቃ የተባለው ቶማስ ቡስኬቶ በብራዚል ተያዘ። ከብራዚልም ወደ ኢጣሊ በሚወስዱት ጊዜ ሁሌም በኪሱ ይዟት የሚዞረውን ገዳይ መድኃኒት ወስዷት ቢሆንም ግን አልሆነም። በመርማሪዎች እጅ ወደቀና ከ17 ዓመቱ ጀምሮ የሚያውቀውን የእምነት ቃሉን ለመናዘዝ ሞከረ። ኑዛዜውንም ለመቀበል የተመረጠው ሰው ጆቫን ፋልኮኔ ነበር። ፋልኮኔ ድንቅ አእምሮ የነበረው ሰው ነው። ፋልኮኔ ሲናገር ከልጅነቴ ጀምሮ የማፊያ ጠረን ይሸተኝ ነበር ብሏል። ለመጀመሪያ ጊዜ ለፋልኮኔ ስለ ማፊያ ውስጠ ሚስጥር ዘክዝኮ የነገረው ቶማስ ቡስኬቶ ነበር። ፋልኮኔ በማፊያው አለቃ ቶማስ ቡስኬቶ ላይ ባደረገው የረጅም ሰዓት ምርመራ ስለ ድርጅቱ ሙሉ የሆነ ግንዛቤ ጨብጧል። ማፊያውን ለመመርመር የተጠቀመበት ብልሃትም የፋልኮኔ ዘዴ እስከሚል ስያሜ ያጎናጸፈው ነበር። ብዙ በአቃቢ ሕግነት የሰራቸው ስራዎችም ምስጋናን አትርፈውለታል። ይሄ እያለ ግንቦት 1992 ልክ 12 ሰዓት ላይ ያልታሰበ ነገር ተፈጸመ። አጭር ደልዳላ ሰውነት፣ ፂማም የክብር ሰው፣ የማፊያ አባል የሆነ ጆቫኒ ቡሩስካን የተባለ ቆም ብሎ ካፓቺ ወደ ተሰኘችው ትንሽ ከተማ የሚታጠፈውን መንገድ በአትኩሮት ይመለከታል። ከእርሱ ጋር የነበሩት ሰዎች በ13 አነስተኛ መያዣ ገንቦ 400 ኪሎ ፈንጂዎችን ሞልተዋል። ከጆቫኒ ቡሩስካ ትንሽ ሜትሮች ራቅ ብሎ አንድ ሸምገል ያለ ማፊያ እያጨሰ በሞባይል ስልኩ ያወራል። ከዚያም በድንገት ባይኖኩላሩን አውጥቶ መንገዱን መመልከት ጀመረ። ተከታትለው የሚመጡ 3 መኪኖች መቃረባቸውን እንደተመለከተ ቀጥሉ ሲል አንቧረቀ። ደግሞ ደጋግሞ ቀጥሉ አለ። ከዚያም ለሶስተኛ ጊዜ ቀጥሉ የሚለውን ትዕዛዝ ድምፅ እንዳሰማ የማፈንጃ መቆጣጠሪያውን ተጫነ። በዚህ ጊዜ እጅግ ከፍተኛ ፍንዳታ ተሰማ። ተከታትለው ከሚመጡት 3 መኪኖች የመጀመሪያው መኪና ሰማይ ላይ ጉና በእሳት ተንቀለቀለች። ከዚያም 70 ሜትር ያህል ርቃ በወይራ ማሳ ውስጥ ወደቀች። ሁለተኛው መኪና ጥይት የማይበሳት ፊያት ክሮም ሞዴል ስትሆን ሞተሯ ፈንድቶ በሰማይ ላይ ተበታተነች። ሶስተኛዋ ጉዳት ቢደርስባትም እንደ ሌሎች ድራሿ አልጠፋም ነበር። የፍንዳታው ተጎጂዎችም የጸረ ማፊያውን የፍርድ ሂደት የሚመራው የዳኛ ጆቫኒ ፋልኮኔ ሚስት እንዲሁም አጃቢዎቹ ነበሩ። የካፓቺው ፍንዳታ ኢጣሊያ እንድትበረግግና ተስፋ እንድትቆርጥ ያደረጋት ሂደት ነበር። ብዙ የመንግስት ባለስልጣናት ኢጣሊያዊ በመሆናቸው እንኳ አሳፍሯቸዋል።